የአልበርት አይንስታይን ታሪክ። አልበርት አይንስታይን በ1879 በጀርመን ተወለደ። በሕፃንነቱ ወቅት በትምህርት ውስጥ የቁጥርና የትንታኔ ችሎታ አለው ብለው አስተማሪዎቹ አወቁት። ከዚያ ጀምሮ ሳይንስንና ቁጥርን በጣም መውደድ ጀመረ። አይንስታይን ከእድገቱ ጋር ወደ ፊዚክስ ሳይንስ ገባ። ታላቅ ስውርነት ያገኘው በየትውልድ ንድፈ ሐሳብ ቲዎሪ ኦፍ ሪሌቲቪቲ ላይ ያደረገው ሥራ ነው። ይህ ንድፈ ሐሳብ ዓለምና ከዋክብት እንዴት እንደሚሰሩ እንዲረዱን አሳየ። ለምሳሌ ጊዜና ቦታ እንደሚያገናኙ፣ የብርሃን ፍጥነት ከመበልጥ እንደማይቻል፣ እንዲሁም ከብዛት ያላቸው ነገሮች በቦታ ላይ መሳተፋቸውን አሳየ። በ1921 አልበርት አይንስታይን የኖቤል ሽልማት በፊዚክስ አሸናፊ ሆነ። ይህን ሽልማት ያገኘው ምክንያቱ በፎቶኤሌክትሪክ ተጽዕኖ ላይ ያደረገው ሥራ ነው። ይህ ሥራ የዘመናዊ ቴክኖሎጂ መሠረት ሆነ። ለምሳሌ ዲጂታል ካሜራዎችና የአቶም ጥናት ሥርዓት በዚህ ላይ የተመሠረቱ ናቸው። ሕይወቱ ወደ አሜሪካ። በጀርመን ውስጥ የናዚ መንግሥት ሂትለር ሲጸና አይንስታይን ሀገሩን ተወው፣ ወደ አሜሪካ ተሰደደ። ከዚያ በኋላ የአሜሪካ ዜጋ ሆነና በፕሪንስተን ዩኒቨርሲቲ አስተማሪ ሆነ። አበረከቱ የዓለም ሳይንስን በተፈጥሮ ለውጦች ለደረገ እና አዲስ ግንዛቤ አመጣ። ሰላምና ፍትህን ለማበረታታት የተሳተፈ ነበር። በኒውክሌር መሳሪያ ላይ ያስጠነቀቀ። ለዓለም ሁሉ የታላቅ ሳይንቲስት ምሳሌ ሆነ። አልበርት አይንስታይን በ1955 በአሜሪካ ሞተ። ነገር ግን ስሙ ዛሬም ከሳይንስና ከጥበብ ጋር በቀጥታ ይገናኛል።